ሰሞኑን እጅግ በከፍተኛ ሁኔታ ተቀዛቅዞ የነበረው የምንዛሬ ዋጋ በዛሬው ዕለት ጨምሯል። ምን ያክል ጨምሯል? የጨመሩት ሀገራት እነማን ናቸው? ዶላር፣ ዲርሃም፣ ዲናር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን ሙሉ ዝርዝር ወደ እናንተ ይዘንላችሁ ቀርበናል። እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ ቀንሶ የነበረው የጥቁር ገበያ ሐዋላ በዛሬው ዕለት ከግማሽ ሀገራት በላይ ጭማሪ አድርገው ነው ሙሉ ዝርዝሩን ይዘንላችሁ የቀረብ ነው። እንደምታውቁት ዛሬ እሁድ ነው። በዛሬው ዕለት ባንክ ቤት ዝግ ስለሆነ የባንክ መረጃን አላካተትንም። በነገው ፕሮግራም የምናደርስ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም የአሜሪካ ዶላርን ስንመለከት በዛሬው ዕለት አንድ የአሜሪካ ዶላር ላለፉት ቀናት እንግዲህ ጭማሪ በማድረግ 185 ብር ከ29 ሳንቲም ሲመነዘር 100 የአሜሪካ ዶላር 18529 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። ሌላው የሳውዲ ሪያል ነው። እስኪ ዛሬ የአረብ ሀገራትን በተከታታይ ወደ እናንተ በማስቀደም ሌሎች ሀገራትን ማለትም ከዚህ በፊት ከነበሩት ሀገራቶች ወደፊት እያመጣን ወደ እናንተ በዝርዝር እናድረስ። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ72 ሳንቲም ሲመነዘር 100 የሳውዲ ሪያል 4972 የኢትዮጵያ ብር እየተመነዘረ እንደሚውልና ላለፉት ቀናት ከነበረበት ወደ 1 ብር ከ70 አካባቢ ጭማሪ አድርጓል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ19 ሳንቲም ሲመነዘር 100 የዱባይ ድርሃም 5119 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝና ላለፉት ቀናት ከነበረበት እሱም እንግዲህ ወደ 1 ብር ከ25 አካባቢ ጭማሪ አድርጓል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 612 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61212 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21860 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ18 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25919 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 266 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26616 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 49615 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ89 ሳንቲም ሲመነዘር 100 የካናዳ ዶላር 12989 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 133 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13310 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ15 ሳንቲም ሲመነዘር 100 የስዊስ ፍራንክ 13915 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር
100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ40 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ40 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 4 ብር ከ20 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 420 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀንስ ወደ እናንተ አደርሰናል ማለት ነው። እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ ቀንሶ የነበረው የሐዋላ ምንዛሬ ዋጋ በዛሬው ዕለት ከግማሽ ሀገራት በላይ ጭማሪ አሳይተዋል። በቅርቡም እንደሚታወቀው የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ መመሪያዎች በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ ከባድ የሆነን እንቅስቃሴ የተደረገ እንደሚገኝ በብዙ ጊዜያት ተመልክተናል። እንዲሁም በተለያዩ የዓለም ሀገራት ሆናችሁ እዚያው ባላችሁበት አካውንት መክፈት የምትችሉበትን አሰራርና ካላችሁበት ሀገር ቤት ወደ ሀገር ቤት ገንዘብ ለመላክ የምትችሉበትን አዲስ አሰራር የኢትዮጵያ ንግድ ባንክም እንዲሁም የብሔራዊ ባንክም ከሰሞኑ ያወጡ አዳዲስ መመሪያዎችን በተመለከተ ሙሉ ዝርዝር መረጃ ወደ እናንተ አድርሻለሁ። በተለይ በውጭ ያላችሁ ያላያችሁ ካላችሁ መለስ ብላችሁ መመልከታችሁን እንዳትረሱ እያልኩኝ ለዛሬ እንግዲህ ያስኩላችሁ መረጃ ይህንን ይመስላል። ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።